ቅዳሴ በተቀደሰው ቁጥር አሁን መንፈስ ቅዱስ ይወርዳል። ኪዳን በተደረሰ ቁጥር መንፈስ ቅዱስ ይወርዳል። ሁል ጊዜ ቅዱስ አግናጢዎስ የተናገረው ነገር ነው። መንፈስ ቅዱስን አሳየኝ ካልከኝ ቤተክርስቲያን ያችሁልህ ይላል። ምን ማለት ነው? ቤተክርስቲያን ባለችበት ማን አለ ማለት ነው? መንፈስ ቅዱስ አለ። ስለዚህ የመንፈስ ቅዱስ አገሩ ነን ቤተክርስቲያን። ቄሱም ቅዳሴ ሲገባ የሚለን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ወጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍራት ቆሙ ከመ ሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ እስከ ለዓለም ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅና ድንቅ ናት ማለቱ ነው። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕት የሚያከብርባትና የሚለውጥባት። በፍርሃትና በመንቀጥቀጥ ሆናችሁ ቁሙ፣ ጸልዩ፣ የእግዚአብሔር ሰላም ከኔም ከእናንተም ጋር ይሆን ዘንድ ብሎ ነው ቅዳሴ የሚጀምር። የመንፈስ ቅዱስ የሚወርድባት ነው። ይቺ የተዘጋጀች ቤት ውስጥ እዚች ህትምት ሁረታትያ በምስጢር የተባለች ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። በእምነትና በፍቅር ለተሰበሰቡት ነው ግን